ሰው ራሱ ሲወደኝ እኔ ለምን ወደደኝ ብዬ የምጠራጠር ሰው ነኝ። እኔ ቀላል ሰው አድርገሽኛል። እኔ ሰው ሲወደኝ ራሱ ለምን ወደደኝ፣ ጠጋ ሲል ለምን ጠጋ፣ ለማን ነው፣ ምንድን ነው፣ ምን ፈልጎ ነው፣ እሱ ማን ነው እላለሁ። እኔ ዝም ብሎ ሰው መስያችሁ ሞኝሽን ፈልጊ። እኔ ስፈጠር ተጠራጣሪ ነኝ። ምግብ ራሱ ስበላ ሰው ቤት እንጂ እኔ መርጣለሁ። ቤት መርጭ። በተለይ ዱባይ ላይ የምበላው ሁሉም ቤት አልበላም። ውሃ ራሱ ስጠጣ እሽጉን ራሱ ራሴ ከፍቼ ራሱ አልጠጣ። እግዚአብሔርን ሰው መርጬ ነው የምጠጣው የምበላ። ኧረ ልታዩ እዛ አንድ ልጅ ፈልግ ነበር። አንድ ልጅ ቢኖረኝ ብዬ ነበር። ለዛ ነበር ስለፋይ ነበር። ለዛ ነበር የነበረኝ ሳጣ ስራቆት የነበረው አማራጭ ሳጣ ትቸዋለሁ። እግዚአብሔር ሳያድላችሁ ስትቀሩ በቃ ብቻችሁን እንድታረጁ ይፈረድባችኋል። በ47 ዓመታችሁ በበረሃ ላይ እንድትንከራተቱ ይፈረድባችኋል። ተስፋ መቁረጥ አይደለም ድካም ነው ያዘኝ። ማርያምን ድካም ነው። ተስፋ መቁረጥ ቢሆን ድሮ ነበር የምወድቀው። ማርያምን ድሮ ወድቄ ነበር። ግን ድካም ነው፣ ሌላ ነገር አይደለም። ልጅ የለኝም። ማድረግ ያለብኝን አድርጌ ለፍቼ ደክሜ አማራጭ ሳጣ ትቸዋለሁ። ግን ቀን ይኖረዋል እግዚአብሔር። እሺ ቀን ሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ወጥታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል።